በገዛ እናቷ የተከዳቸው የመዳም ቤት ቅመም ራሷን አጠፋች። እጅግ በጣም የሚያሳዝን ታሪክ ነው። ለ6 ዓመታት ደከመኝ ሰለቸኝ ሳትል እየሰራች የነበረውን ገንዘብ በእናቷ አካውንት ነበር የምታስገባው። እቺ ምስኪን ልጅ አባቷን ያጣችው በልጅነት ነው። እናቷም ሌላ ሰው አግብታ ነበር የምትኖረው። ለ6 ዓመታት በሳውዲ አረቢያ ላይ ስትሰራ ያ የምትሰራውን ገንዘብ አጠቃላይ በእናቷ አካውንት ነበር የምታስገባው። ከ6 ዓመት ቆይታ በኋላ ወደ ኢትዮጵያ ስትገባ ምንም ብር የለም። ብሩን በባልዮ ስም ቤት ተገዝቷል። ያለውን ብር በሙሉ ምንም እንደሌለ አድርጎ ጠበቋት። እቺ ምስኪን ለ6 ዓመታት ህይወቷን ለማሻሻል ለ6 ዓመት በግርድና ብትሰራም በእናቷ ተከርታለች። እሷ የራሷ ህይወት ብቻ ነበር የሚያሳስባት። የታናሾቿ የእናቷ አላማዋ ለቤተሰቤ ይቆማለሁ የሚል ነበር፣ ግን ያገኘችው ክደት ነበር። በጣም ነው የሚያሳዝነው። በዚህም ተስፋ የቆረጠችው እቺ የመዳም ቤት ቅመም በረኪና ጠጥታ ራሷን አጥፍታለች። እጅግ በጣም የሚያሳዝን እጅግ በጣም ልብ የሚነካ እውነታ ነው። እኔ አንድ መልእክት ማስተላለፍ ፈልጋለሁ። በተለይ በመዳም ቤት የምትሰሩ እህቶቻችን ብራችሁን በአግባቡ አስቀምጡ። ሳይሆን ብቀርም ህይወታችሁ ላይ እንደዚህ አይነት እርምጃ መውሰዱ በጣም ተገቢ አይደለም። ከመጀመሪያውን ጥንቃቄ ማድረግ አሪፍ ነው። ካልሆነ ደግሞ ለህይወታችሁ እድል ብትሰጡ እጅግ በጣም የተሻለ ነው የምላችሁ። አመሰግናለሁኝ እስከ መጨረሻ ስላዳመጣችሁኝ። ቪዲዮን በደንብ ሼር፣ ኮፒ ሊንክ አድርጉ። ለቤቱ አዲስ ከሆናችሁ ፎሎ አድርጉ። አካውንቱ አዲስ ነው።